እናቴ የኔ እናት የኔ ውብ ሴት የምወድሽ ዒድ ሙባረክ እማ እዛ ባለሽበት ጻፍኩኝ እንዲደርስሽ ደብዳቤ ከልጅሽ ዒድ ሙባረክ እማ እንኳን አደረሰሽ። ስላንቺ ለመጻፍ ቃላት ቢያጥረኝም ከኔ በመራቅሽ በጣም ቢከፋኝም የእሱ ውሳኔ ነው ይሆን አላማርም። ስሚኝማ እናቴ እንዳትከፍብኝ ፈገግ በይልኝ በአንቺ ፈገግታ ውስጥ እኔን እንዳይበት ፈገግታሽ መኖሬን ሳቅሽ መደሰቴን እስኪ እንዳይበት ፈገግ በይ እናቴ እንድደሰትበት። አብሽሪ እናቴዋ ሁሉም አላፊ ነው ዱንያ ላይ ያለ ነው ለፈተና እኮ ነው። አይዞሽ አትከፊ ለጌታሽም ስጪው የአንቺን ጉዳይማ እሱ እኮ አይረሳው። ንገሪው ደጋግመሽ ለምኙ በሰላት እሱ አዛኝ ነው ቤቱ ለመጣበት። እናቴ ሀዘንሽን ወስዶ ደስታን ይተካልሽ ያሰብሽውን ሁሉ አላህ ያሳካልሽ። ከዱንያም ከአኺራ ፈተና ያርቅሽ ዱንያ አኺራሽን እሱ ያሳምርልሽ። ስገጂ ሰላትን ቅሪ ቁርአኑንም ወደ እሱ የተጠጋ እሱ ዝም አይልም። ጠይቂው ደጋግመሽ እሱ አይሰለችሽም እማዬ ደሞ እኮ ወላሂ ልዩ ነሽ። ከሺዎች መሃል ደምቀሽ ትታያለሽ። ሁሉን ነገር አልፈሽ ከፍታን ታያለሽ። ብቻ አንቺ ታገሺ ብቻ አንቺ ታገሺ ቅርብ እኮ ነው ደስታሽ። አላህዬ ደጉ በረህመቱ ይይሽ ለልጆችሽ ድምቀት የህይወት መብራት ነሽ። አላህዬ ደጉ ከልሎ ያኑርሽ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ጓደኞቼ ከልጄ ኢድ ቀን ልጋልኝ ይሄንን ግጥም በጣም ነው ያስለቀሰችኝ። አላኩል አልሐምዱሊላህ ፈለከል ሐምዱ ወለከል ሽክር። ለዱንያ ብለን ከልጆቻችን ከእናቶቻችን ርቀን የምንኖር ስደተኞች በጣም እናሳዝናለን። ልፋት ብቻ ስደት ልፋት ብቻ ከስንቱ አንዱ አላህ ብሎለት ታማኝ ቤተሰብ ኑሮት ታማኝ ወንድም እህት ኑሯችሁ ያረፋችሁ ካላችሁ አልሐምዱሊላህ በሉ። በቃ አልሐምዱሊላህ በሉ። ወላሂ ብቻ ብዙ ማውራት ምንም ፋይዳ የለውም። ፈለቀል ሐምድ ወለቀል ሽክር። ተደራራቢ ምስጋና ለአላህ ይገባው። ሰው ሀገር ወጥተን ጤናችን ይዘን መምጣታችንም ጥሩ ነገር ነው። ቴንሽን ሳንሆን አካለ ጎደሎ ሳንሆን በሙሉ ጤናችን ወደ ሀገራችን መግባት ኒማ ነው። በጣም የሚያሳዝኑ አሉ። እኔ ሰፈር ራሱ በቃ ሰው የማያት ተደብቃ አንድ ክላስ ለብቻው